ገጠሩ ላይ ላስታውሳችሁ ምናልባት ንቀን የመጣ ነው ስለሆነ ወጣቶችም ስላላችሁ ብዙዎች ገጠር ላይ ምን ይደረጋል? አንድ እናት አባት ልጃቸው አቅመ አዳም ሲደርስ ምንድነው የሚሉት? ልጃችን ደረሰ ምን እናርግ ብለው ያስባሉ። ከዚያ በኋላ አውጥተው አውርደው ማንን እናርግልን እናጋባው ብሎ ያስቡ የገሌሊቱ ተነስ አይ የገሌሊቱ አይ የገሌሊቱ አይሆንም የገሌሊቱ እሷ እንዲያው ቁም ነገር ይና ውሃ ስቀዳ ሸክመኛለች ጠባይዋ ትትነዋ እንዲያው አንድ ቀን አልፌ ሲሄድም ቆርጫ አልሄድም ብላ እንዲያው ቁም አሳልፈኛል እሷ ተውን ብለው ይመርጣሉ። ከዚያ በኋላ አጭታ ያስነሱና አያገሊን አስነስተው እባክህ የእንተናን ልጅ ጭልን እባክህ መልእክተኛ ሆንልን ብለው ከወገን መካከል አስነስተው ይሰዳሉ። እንግዳ እንደሚመጣ ለቤተሰብ ኢንፎርሜሽን ይደርሳል። ለሴቷ ቤተሰብ እንግዶች ይመጣሉ ከቤት ሰው አይጥፋ ይባላል። አስባችሁታል? እናትና አባት የአብና የመንፈስ ቅዱስ ምሳሌ ናቸው። የሚታጭለት የወልድ ምሳሌ ነው። ሴት መፈለግ ደግሞ ሻመረመረ እንዳንቺ ያለ አላገኘም አይደለ? የምትታጨዋ ድንግል ማርያም ናት። ማጨት የቅዱስ ገብርኤል ምሳሌ ብስራት ነው። ኢንፎርሜሽን ትንቢተ ነቢያት ነው። አሁን ይሄንን ኋላ ቀር ይለዋል ደግሞ ይሄ ከተሜው ደግሞ ይሄ ኋላ ቀር ነው፣ ወንጌል ነው ኋላ ቀር። ይሄ ራሱ መጠበቅ አለበት። ይሄ አንድ አካል ሆኖ ቅበተ እምነቱ ነው። ኋላ ይቀጥልና ይሄድና ያ እንግዶች መጥተው ጉዳይ አለን ይላሉ። ከቤት ግቡ ይባላል። አንገባም። የንጉስ መልእክት አለን እኮ ከቤት ግቡና አውሩን። አንገባም። ቅዱስ ገብርኤል እንደመጣ እመቤታችን ትጸንሻለሽ አለ እንዴ? አላለም። ቃል ሥጋ ሆነ። ከዚያ ዙራ ሰማችሁ ቃል ሥጋ ሆነ። ከዚያ ቃል ሥጋ ሆነ። ጉዳይ አለን ማለት እኮ እሱ ነው። በኋላ ምንድነው ጉዳያቸው? አያገሌ እንዲህ የሚባል ልጅ አለው ሙያው እንዲህ አይነት ነው እና ከናንተ ብንዋለድ ብንዛምድ ብለን መጥተናል ፍቀዱልን ይላሉ። ማን ይወልድ ማን ይጠይቋቸው? ገሌ ይወልድ ገሌ 7 ወልድ ይጠይቋቸዋል። ቅዱስ ገብርኤል እንደመጣ ራሱ ወልድን ምን አላት እመቤታችን? ከዳዊት ዙፋን የሚወለድ በዳዊት ዙፋን መንግስቱ ምጽና የአብ ልጁ ነው እርሱ ወደ አንቺ ይመጣል አይደለ? የዘረዘረው ሙያውን እኮ ነው የተናገረው። አምላክ ነው የአብ ልጅ ነው ምናምን እያለ ሙያውን እየዘረዘረ ነገራት። ከዚያ በኋላ ቤተሰብ ምን አይሆንም ይላል። እመቤታችን ሳይሆንም አይደል ያለችው? እንዴት ይሆናል አለችው። ከዚያ ዙሪያውን እንዲህ ተከራከራ አስረዳት። ማን ይወልድ ማን? ክርስቶስ የማን ልጅ ነው? የአብርሃም ልጅ የይስሐቅ ልጅ የያዕቆብ ልጅ በስጋ የተወለደ በዘር የተቆጠረለት መሆኑን መናገር ነው። ኋላ ቀነ ቀጠሮ ይያዛል። የሰርግ ቀነ ቀጠሮ ይሄ 5500 ዘመን ከአዳም ጋር አምላካችን የያዘው ቀነ ቀጠሮ ምሳሌ ነው። ሙሽራው ሲመጣ ምን አድርጎ ይመጣል? ሚዜ ይዞ ይመጣል። ሙሽሪትስ ሚዜ ይዛ ትወጣለች፣ ሴት ሚዜዎቿን። በኋላ ለሙሽራውም ለሙሽሪትም ምን ይዘጋጃል? ከቤት ይወጣና ጫጉላ ይሰራል አይደለ? ነገሩ ከተማ ይገጠር መስሎኝ ማወራው ለካ ከተማ ናችሁ አታውቁትም። አይ ዘመድ ይኖራቸዋል መቼም አባቶች እዚህ ያሉት ያውቁታል። አለ አይደል? ይሄ አለ እነሱ ምስክር አሉ። ከቤት ወጣ ብሎ ጫጉላ ይሰራል፣ ድንኳን ይጣላል። እሺ በከተማ ደግሞ ይሰራና ጫጉላ ቤት ሙሽራዋ ለብሳ በሙሉ ተጎናጽፋ ነው ወደ ጫጉላ ቤት ትሄዳለች። ሙሽራውም ጫጉላ ቤት ይመጣል፣ የሙሽራው ሚዜዎቹ ይመጣሉ፣ የሙሽሪት ሚዜዎችም። ለምንድነው ከቤት ወጥተው ጫጉላ ቤት የሚሰራው? እመቤታችን ክርስቶስን የወለደችው ቤት ሳይሆን ዛኒጋባ ዳስ ተሰርቶላት ነው። የዚያ ምሳሌ ነው። የሙሽራው ሚዜዎች የመላእክት፣ የሙሽሪት ሚዜዎች የእረኞች የኖሎት ሚዜ አይተዋወቅም፣ ነውር ነው በሀገራችን። ሚዜ የሙሽሪትም የሙሽራም አይተዋወቅም። እንተዋወቅ ማን ትባላለች ማን አይባልም። ይሄዱና ዝም ሙሽራችን ነው የሚሉት። ኖሎትና መላእክት ተዋውቀዋል እንዴ? ሳይተዋወቁ ነው ስብሐት ለእግዚአብሔር ያሉት። የዚያ ምሳሌ እኮ ነው። እንዲህ እየቀጠለ የሚያድግ ነው። ይሄ በጣም ይቀጥላል። ለምሳሌ ይሄ እየቀጠለ ይሄድና በኋላ ሙሽራዋ ለምንድነው ተጎናጽፋ አይኗ ብቻ ነው የሚያየው? ከተማዋ ራቁቷን ናት፣ ምሳሌ ስለሌላት ነው። የጣዖት ምሳሌ ልትሆን ትችላለች። ይችኛዋ ግን ገጠሬ ሙሽራ የድንግል ማርያም ምሳሌ ስለሆነች ተላብሳ አይኗ ብቻ ነው የሚያየው። ለምን? ጸጋን የተመላሽ ወይ ያላት ምሳሌ ስለሆነች፣ የጸጋ ምልዕተ ጸጋ ምሳሌ ስለሆነች። በኋላ በነጋው ለሙሽራው ስም ይወጣለታል። በአረ ሌላም አለ። ጫጉላ ቤት ሙሽሮች እያሉ ሙሽሪትና ሙሽራ ለማየት ሳንቲም የከፈላለ በገጠር። ለምንድን ነው ሳንቲም የከፈላችሁ? ሙሽራው ክርስቶስን ሙሽሪት ድንግል ማርያምን ለማየት 70 ሰገል ምን ከፍለዋል? ወርቅ፣ ዕጣን፣ ከርቤ። የዚያ ምሳሌ እኮ ነው ዕጣን ከርቤ፣ የዚያ ምሳሌ። አየህ ይሄን እኮ ነው ኋላ ቀር የሚለው ከተሜ፣ ይሄንን ኋላ ቀር የሚለው። በኋላ ለሙሽራው ስም ያወጡለታል። ማን ይባል ስሙ እየተባለ እንተና እናት አባት ወጥሰው ተስፋዬ ምናምን መኩሪያ እያሉ ይጠሩታል እንደፈለጉት ስማች። እግዚአብሔር ቃል ቅድመ ዓለም ቃል ወልድ ይባል የነበረ በስጋ ሲመጣ ማን ተባለ? ክርስቶስ ኢየሱስ መድኃኔ ዓለም እያልጠራ ነው አይደል? ለአዲስ ኪዳን ስሙ ምሳሌ እኮ ነው። ሙሽራ የክርስቶስ ምሳሌ ስለሆነ በኋላ ሙሽራው ሙሽሪቷን ይዞ ሲሄድ ለምንድነው ሴት ሄዳ ከሙሽራው ቤት መጀመሪያ እሷ ማትገባው? ሙሽራው መጥቶ ከሴት ቤት የሚገባው ለምንድነው?
ክርስቶስ መጀመሪያ ወደ ድንግል እመቤታችን መጣ እንጂ እመቤታችን ወደ ሰማይ መጀመሪያ አልሄደችማ። መለኮት ወደ ትስብእት መጣ እንጂ ትስብእት ወደ መለኮት አልሄደማ። የዚያ ምሳሌ እኮ ነው። ይሄ በጣም የራቀ ምሳሌ ነው። ከዚያ በኋላ ሙሽራዋን ሲሸኙ ይዘምራሉ እናቶች፣ ጥላ ይዘው እንዳላይሽ ደመናው ዙሯል በላይሽ እያሉ አይደለ? ምንድነው የሚባለው ሌላ? ይሄ ማለት በደመና መንፈስ ቅዱስ የተዋጀች በፍጹም ምስጢር የተመሰጠረች እመቤታችን በዚህ ዓለም ልማድ በሴቶች ጠባይ አለመኖርን መግለጥ ነበረ። በኋላ የሚይዘው የሙሽራ አሳዳሪ የሚባል ታውቃላችሁ? የሙሽራ አሳዳሪ የሚባል ያ አሳዳሪው ጎልማሳ ነው፣ ጀግና ነው። ለሙሽራው የሚሆነውን በግ ሽልማት የሙሽራውን ሽልማት ማን ይዘዋል? ሻል ያለው ጎልማሳ በግ ይቀበላል። በግ ይቀበልና ጥሩምባውን ይሄ እየነፋ ወደፊት ይጓዛል። ሙሽራውን ይዞ በኋላ እሱ በፊት እየተጓዘ ይሄዳል። ዮሐንስ መጥምቀ መለኮት እነሆ የእግዚአብሔር በግ እያለ አዋጅ እየነገረ የመጣው ምሳሌ እኮ ነው። ከዚያ ከቤት የመጣውን ይዞት የመጣውን በግ አርዶ አጎራዶ ለሚዜዎች የሚመግብ ደግሞ ማን ነው? ሙሽራ ነው። ሚዜዎች ይፈትኑታል ሙሽራውን። እስኪ ማረድ ይችላል አይችልም ብለው። ከዚያ ሙሽራው እችላለሁ ብሎ ችሎታውን ለማሳየት ራሱ አርዶ ሚዜዎችን ያበላል። እግዚአብሔር ቃልስ በቀራንዮ ራሱ መስዋዕት፣ ራሱ በግ፣ ራሱ ሰዋይ፣ ራሱ ካህን ስጋ ወደሙን የሰጠን ራሱ አይደለ? እንዲህ አይነት ባህሎች ራሱ መጠበቅ አለባቸው። እንዲህ አይነት ቅዱስ ወንጌል የሆኑ በሰለጠንሁኝ ባይነት የማይረዱ አንዳንዴ ባላገር ምን እላችሁ? ባላገር ምንድነው? ባላገር እኮ ሀገር ያለው ሀገረኛ ባለ ታሪክ ማለት እኮ ነው። ባንዳ ሻጭ ያልሆነ ማለት እኮ ነው። እንዲህ አይነቶችን ውብ ሀብቶችን መጠበቅ አለብን። ገዳማትም ገጠሩም ክፍል ባህሉ እንደያዘ አብነት ትምህርት ቤቶችም ሲጠበቁ ትክክለኛዋ ኦርቶዶክስ ገላጯ ሐሳብ ያለ